ከሆነ ባለቤትየው ሌላ ሰው ናት። ይሄ ያመናል በጣም ለካ አባቶቻችን በትክክል ታች ያለውን ይረዳሉ የሚለው በጣም ነው ያስደስተኝና በትክክል በቋንቋ መገልገል እንዳለበት ሁሉም ያወሩት ሁሉም የተናገሩት አምኖ ነው ያነሱልን። በቃ ለኛ ይሄ ትልቅ ነገር ነው። ትልቁን በርደናችንን ተቀብለውልናል። ግን ለዚህ መፍትሄ የሚሆነው በምን መልኩ ነው ወደምለው ሲመጣ እኔ በድሮው አደረጃጀት ሄደን ይሄን ችግር እንፈታለን የሚለውን እምነት የለኝም። ወንድሞቼ በትክክል ገልጸውታል። የኦሮሚያ ቤተ ክህነት ያስፈልጋል፣ ስለሱ አላወራም። ይሄንን ችግርም ለመፍታት አባቶች የተረዱትን በትክክል ለመፍታት የኦሮሚያ ቤተ ክህነት መድኃኒት ነው። ሌላ ምንም መድኃኒት የለው። ስለ ቋንቋ የሚያጠና አካል፣ ስለ አገልግሎት የሚያጠና አካል። እኛ ስለ ኦሮሚያ ብቻ አይደለም እያልን ያለ ነው። የኦርቶዶክስ ሃይማኖት ሁሉም ዓለም አቀፋዊት ናት መሆንም አለባት እያልን ነው። ደቡብ ላይ እየጠበበ እየሄደ ነው እንሰማለን። እኛ ጓደኞች አሉን አብረን የተማር ሌላም ክልል ላይ እየጠበበ እየመጣ ነው። የኦሮሚያ በጣም ቦልድ ሆኖ ሲታይ በጣም የገዘፈ ነው። እኛ ብቻችንን ቀርተናል። አሁን ስለ ቤተሰቦቼ ስለ ይጠብብኛል ብዬ እንጂ ባወራ እኔ ብቻ ነኝ እየቀረው ያለሁት። ሁሉም ሄደዋል። ያመናል፣ ያስለቅሳል፣ ያማል። ለዚህ መፍትሄ የኦሮሚያ ቤተ ክህነት ነው። የኦሮሚያ ቤተ ክህነት ብቻ ሳይሆን በየክልሎቹ ቢያንስ በቋንቋ አገልግሎት ተደራሽ መሆኑን የሚያጣራ ቼክ የሚያረግ ችግር የሚፈታ መጽሐፍ የሚያሳትም የሚያስተምር ኮሌጆችን የሚያስፋፋ ሊኖር ይገባል። ጅማ ላይ አሁን እኛ ኮሌጅ አለን፣ አቡነ እስጢፋኖስ የከፈቱልን። ያ ኮሌጅ አቅም ቢደረግበት ኦሮሚያ ቤተ ክህነት ላይ በባጀት በትክክል የሚረዳ በትክክል አገልግሎቱን ራን ማድረጉን የሚያረጋግጥ አካል ቢኖር እንኳን ለጅማ ይቅርና ለሙሉ ኦሮሚያ የሚጠቅም ኮሌጅ ነው ያለው። ግን ያንን የሚረዳቸው ስትራክቸር የለም፣ የተቋረጠ ነው። ይህንን ቅዱሳን አባቶቻችን ተረድተው ሳይቆይ ችግሩን ይፍቱ። እኛ ዛሬ እዚህ ጋር ስናወራ እኮ በቀን ነው እየተወሰደብን ያለው ሰው። ጅማ ላይ ሆነን እኛ አንድ ላይ ሆነን ነው የምንሰራው ከሀገረ ስብከቱ ጋር አሉ ወንድሞቻችን እዚህ ውስጥ። አባታችን ጋም እኛ ቁጭ ብለን ነው ይሄን ያስፈልገናል ስንላቸው አጥኑና አምጡ ነው የሚሉን። ይሄ ነው የሚፈለገው። አንድነት፣ አብሮነት፣ መደማመጥ ኦርቶዶክስ ቤተ ክርስቲያንን ያስከብራታል፣ ትልቅ ያደርጋታል። በትክክልም እናት እንድትሆን ያረጋታል እንጂ ወደዛ ወደዚህ ይሄ መሆን የለበትም። ገና ለገና ኦሮሚያ ውስጥ የሥራ አጥነት ይበጣብናል ብሎ የሚፈሩ አባቶችም ካሉ ይሄ ስህተት ነው። ኦሮሞ በባህሉም አቃፊ ነው እንጂ ማንንም ገፍቶ አያውቅም፣ መግፋትም አያውቅም። እኛ ያደግንበትም ኖርም መግፋት ሳይሆን ማቀፍ ነው። ስለ ቋንቋም ከሆነ ህገ መንግስታዊ መብታችን ነው። ህገ መንግስቱን የፈቀደው ማንም ሰው በራሱ ቋንቋ መማር፣ በራሱ ቋንቋ መገልገል፣ በራሱ ቋንቋ መስራት የሚል ህገ መንግስታዊ ነው። እኛ ከህገ መንግስታችን ውጪ የትም መሄድም መኖርም አንችልም። ህገ መንግስቱ ይገዛናል። ለዚህ በቤተ ክርስቲያናችን በኩል ክፍተት ተፈጥሮብናልና በዚህ በኩል ያለው ክፍተት ሲኖዶሱ በትክክል አይቷል። እኔ እንደዛ ነው ማምነው 100%። ዛሬ ባዳመጥኩት ሲኖዶሱ አጽድቆልናል ብዬ ነው ማምነው። አጥኚ ኮሚቴ አቋቁመዋል። የሚጠናው እኛው ነን የምንጠየቀው፣ ማንም ሌላ የለም። ህዝብ ነን እኛ፣ ተወክለን የመጣ ነው ያለውን ችግር። ይሄ ራሱ የጥናቱ አንዱ አካል ነው። ምን ያህል ይሄ ህዝብ ተሰምቶት ኢሪቴት ሆነ አስቡት። የቅድሙን ስሜት ሰው ሳይጣን ካልሆነ በስተቀር ያለ ህመሙ እንደዛ አይነት ስሜት ውስጥ አይገባም። እርግጠኛ ነኝ ቅዱሳን አባቶችን የሚያክሉ የቤተ ክርስቲያናችን ራስ የሆኑት አባቶችን አስቀምጠው ሰው ስሜት ውስጥ መግባት ማለት ህመሙ ከባድ እንደሆነ አስቡት። ለዚህ እኛ እንደጸደቀልን ነው እንደ ራሴ ማምነውና በእውነት እኛም ተረጋግተን እናንተም ጊዜ ሳሰጡበት እንድወሰንልን እንድጸድቅልን ነው የምጠይቀው። ይሄ ደግሞ የኦርቶዶክስ ሃይማኖትን ከፍ ያደርጋታል፣ በእውነት እንድትከበር ያደርጋታል። በክልሎች ላይ ጽፈት ቤትን ከተፈለገ እኮ ትልቅ አታድርጉት። ዴስክ እንኳን እኮ ብትባል በእውነት ቼን አለ ማለት ነው፣ አልተቋረጠም። እሷን ደግሞ እናንተ ሬጉሌት አድርጓት። ወይ ለመንግስት ይጠራ አላልንም እኛ፣ ወይ ደግሞ ለትንሽ የሆነ ግሩፕ ይጠራ አላልንም እኛ። ቀጥታ ለፓትርያርኩ ይጠራ፣ ለሲኖዶሱ ይጠራ። እንዴት እየሰራ እንደሆነ ቼክ ያድርግ ሲኖዶሱ። ያ ጽፈት ቤት ክፋት የሚሰራ ከሆነ እንደተባለው ፖለቲካ የሚሰራ ከሆነ በአንድ ጀንበር መዝጋት ይቻላል። ለምን? ሃይማኖትና ፖለቲካ በምንም አይነት አንድ ገበያ ላይ መቆም ስለማይችሉ። ፖለቲካ ቢሆን አንስማማም ነበር፣ ግን የሃይማኖት ጉዳይ ስለሆነ
ስትጠፋብን ኦርቶዶክስ እየወረደች ስትሄድብን ስለሚአመን ነው እያልን የምንመጣውና ተረዱን፣ እኛም እንረጋጋ። እንደ ጸደቀልን ነው ማምነው። እግዚአብሔር ይስጥልን። አመሰግናለሁ።